አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን 59ኛ ፓርት። ዛሬ ደግሞ በጣም ደስ የሚል ጥልቅ ሀሳብ ያለው ወቅቱን ደግሞ ያገናዘበ አሁን ያለንበትን ዘመን ያገናዘበ ሀሳብ ነውና ሁላችሁም ከልባችሁ ናችሁ አድምጡኝ። ኢንሻአላህ እኔ ባወራሁት እናንተም በሰማችሁት የምትጠቀሙ ያድርጋችሁ። አንድም ደስ የሚለው ከሱረቱል ዩሱፍ የተውጣጣ አያም ስለሆነ ነው። ምክንያቱም ሱረቱል ዩሱፍ እንደምታውቁት ብዙ ነገሩን ራሳችሁን የምታገኙበት ሱራ ሆኖ ታገኙታላችሁ። ላይፋችሁ ላይ ሆነ ነገር ያለፈውን መንገድ እዛ ሱራ ላይ በሆነኛው ነገር ሲገለጽ ታዩታላችሁና ይሄ ደግሞ ከነዛ አያዎች ከሱረቱል ዩሱፍ ከተጠቀሱ አያዎች ውስጥ የመጀመሪያው ነው ማለት ነው። أعوذ بالله من الشيطان الرجيم قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا ነቢዩላህ ያዕቁብ አሉ ልጄ ሆይ ህልምህን ለወንድሞችህ አታውራ አትናገር፣ ላንተ ተንኮልን ይሰሩብሃልና ፈየኪዱ ለከ ከይዳ ተንኮልን ይሰሩብሃል። እሺ ላ ተተሐደስ አን ኩል ማ አዕጣከ አላሁ ኢያህ አማመ አልጀሚዕ አላህ ሱብሓነሁ ወተዓላ ስለሰጠህ ምርጥ ነገሮች አለ አይደል፣ በቃ የሆነ ከሌሎች ሰዎች ወጣ ያሉ ናቸው ብላችሁ የምታስባቸውን ነገሮች ከሰዎች ፊት አታውራ አትናገር። ባዕድ ኑፉሱ መሪዳ፣ ይሄን ሁላችንም ልናምን ይገባል። አንዳንድ ነፍሶች በሽተኞች ናቸው። ወባዕዱል አዕዩኒ መስሙማ፣ አንዳንድ አይኖች ደግሞ ምንድናቸው? መርዛማ ናቸው። ሐሲን አጣየ አላሁ ለከ ቢልሐምዲ ወልኪትማን፣ አላህ የሰጠህን ቆንጆ ኒዕማ በምን አሳምረው? አላህን በማመስገንና ዝም በማለት። አው ዐለል አቀል ላ ተቡሕ ቢሃል ሊልጀሚዕ፣ ቢያንስ እንኳን ላገኘኸው ሁሉ አትናገር። ሐሲድ ላ የርዲህ ሸይኡን ኢላ ዘዋሉ ኒዕማ። ሐሲድ ሲባል ማለት ነው ስሙ ራሱ እንትን ይላል አይደል፣ ደስ አይልም ሲጠራ እና ላ የርዲህ ሸይኡን ኢላ ዘዋሉ ኒዕማ። ምን እንደሚያስደስታቸው ታውቃላችሁ? ምንም ነገር አይደለም፣ በቃ ግን ያን ኒዕማ ያ ሰው ላይ መወገድን ማየት ነው ለነሱ ትልቁ ደስታቸው። ሱብሓነላህ፣ አላህ ይጠብቀን። ወቀዲመን ለምን ከዚህ በፊት ሐሰደ ሊእኽወቱ አኻሁም ዐላ ሁልሚ ረአሁ ፊ መናሚህ። እንግዲህ በህልም ነው የተቀናው። ሒስድ የተመቀኙበት በምንድን ነው? ባየው ህልም ነው። አስባችሁታል? ይህ የድሮ ታሪክ ነው እንግዲህ ቀዲመን ከዚህ በፊት የነበረ ነው። አቱሪዱ አንተ አንተስሊም ሚነናስ ዐላ ወዚፈቲን ወዘውጀቲን ወማሊን ወመንሰብ። አንተ ታዲያ ነጃ መውጣት ታስባለህ እንዴ? ሰው እኮ በህልም ይመቀኛል። በስኬትህ፣ በስራ ቅጥርህ፣ በሚስትህ፣ በገንዘብህ እንዴት ሰው ላይ ይመቀኝብህ ይችላል? ገብቷችኋል አይደል? ስለዚህ ብዙ ከማውራት ተቆጠብ ነው የሚለው። እኔ በጣም ደስ የሚል ሀሳብ ሆኖ አግኝቼዋለሁ። ምክንያቱም በዘመናችን በተለይ በዘመናችን ገና ከአፍ ሲወጣ እኔ አላቅም ለምን እንደሆነ ብቻ የሆነ የመሳካት ፕሮባቢሊቲው እየጠበበ አሁን ብዙ ሰው ይላል አይደለ፣ አታውሩ ስኬታችሁን፣ እስኪ ዝም በሉ፣ ጉዳያችሁ ይናገር። እውነት ነው ወላሂ። ለምን መሰላችሁ? ሐሲዱ በዝቷል። ሐሲድ መብዛት ብቻም ሳይሆን በአፋችን ብዙ ነገር እያጣን ስላየ ነው ማለት ነው። ስለዚህ አትሊስት ልታገቢም ከሆነ እህታችን የሆነ ፕሮሰስ ውስጥ እስክትገቢ ድረስ ማወቅ ያለበት ቤተሰብ፣ አንቺ እያጣራሽ ስለሆነ ስለ ልጁ ገና ስለምታጣሪው ሰው እንትናን ጠየቃት ብሎ ጠየቀኝ እኮ ተብሎ መወራት የለበትም። ስራም እንደዛው የሆነ ሀሳብ አይዲያው ሲመጣላችሁ አይዲያውን ለመንገር አይደለም ማስቀደም ያለባችሁ። ግቡበት፣ ፕሮሰስ ውስጥ ግቡ። እኔ በህይወቴ ብዙ ተሞክሮ ስላየሁበት አለማውራቱ ቤተር ሆኖ አግኝቼዋለሁኝ ከራሴም ተሞክሮ ስነግራችሁ እና ብዙ ሰውም ይላል አሁን ላይ በፊት ጊዜውም አሁን ላይ ወላሂ ግልጽ ሆናችሁ በጥሩ ያስብልኛል እና ዱዓ ያድርግልኝ የምትሉት ሰው በጣም ጥቂት ነው። ሰርክላችሁን ቀንሱ። አዲስ ነገር ምን አለ እያላችሁ የሚጨቀጭቃችሁን ሰው ምንም አዲስ ነገር የለም ብላችሁ 4 ነጥብ ዝጉ። አዲስ ነገር ቢኖር እንኳን ማለት ነው ውሸትም አይሆንባችሁ። ምክንያቱም ያ አዲስ ነገር ቦታውን እስኪይዝ አዲስ ነገር አይደለም፣ ገና የታሰበ ነገር ነው ብላችሁ ነው ማሰብ ያለባችሁ። ስለዚህ
ወባዕዱ ንፉሱ መሪዳ ወላሂ በፊት ይመስለኛል ሰው ሁሉ ጥሩ ነው፣ ሰው ሁሉ ቀና ነው የሚያስበው ምናምን የሚል አመለካከት ነበረኝ። ግን ከተወሰኑ ጊዜዎች በኋላ ነው የተሳሳተ እንደሆነ የተገነዘብኩት። ምክንያቱም አሉ ቢሮአችሁ ላይ የሆነ ፖዚሽን ሲሰጣችሁ የሚናደዱ አይናቸው የሚቀላ ሊኖር ይችላል። የሆነ ሱቅ ስትከፍቱ እንዴት ትከፍታለች? ሜቢ እነሱ እኮ የእናንተን 2-3 እጥፍ የመክፈት አቅም ያላቸው ወይም ያላቸው ሰዎች ሊሆኑ ይችላሉ። ግን ምንድን ነው ነፍስ፣ አንዳንድ ነፍስ በቃ ምንም አያስደስተውም። የሰው መክሰር፣ የሰው ማጣት፣ የሰው መታመም ለሱ ትልቁ ስኬቱ የሚሆኑበት ተው አለ። አላህ ሱብሓነሁ ወተዓላ ከእንደነዚህ አይነት ሰዎች እኛን ከመሆን መጀመሪያ እኛን ከመሆን ይጠብቀን፣ በራሳቸው ሀያት ቢዚ ከሚሆኑት ያድርገን። ሲቀጥል ከእንደነዚህ አይነት ሰዎችም ጋር አያዋውለን ብለን ነው ዱዓ ማድረግ ያለብን። በመንገዳችን እንኳን አያገናኘን። ማለት የህይወት መንገዳችን ረጅም ነው። እናገባለን፣ እንወልዳለን፣ ብዙ አይደለ አላህ እስከ አስቀመጠልን ዑምር ድረስ እንቀጥላለን። አላህ ዑምራችን ረጅም ያርግልን በኸይረን በአፊያ በኢማን እና በዛ መልኩ ስንሄድ ብዙ ነገሮች ሊገጥሙን ስለሚችሉ ከእንደነዚህ አይነት ነገር ቢጁኑድ ለም ተረውሃ እንዳለው በማናየው ሰራዊት የምንጠበቅ ያርገን። ምክንያቱም ወላ ከቤተሰብ ወላ ከእንደዚህ አይነት ነገር ወላ ከጎረቤት ወላ ከስራ ባልደረባ እንደዚህ አይነት ነገር ሲኖር ህይወት በጣም በቃ ምስቅልቅል ነው የምትለው። እና በተቻለ መጠን እንዴት ደስ ይላል በዝምታ የተጨረሰ ነገር። ወላሂ ሆነ ሊሆን ነው ከሚል ሆነ። እሺ ብዙዎቻችን አውርተን የሆነ ነገር ሲቀር ምንድን ነው የሚሰማን? ለሰዎች እንዴት ብዬ ላስረዳ እንደዚህ ምናምን። እሱም አይጭነቀን። ሲጀመር ሀያታችን ለሰው ብቻ ብለን እያሰብን የምንንቀሳቀስ ከሆነ ቀይ መስመር ውስጥ ነው የሚገባው። የእኛን ደስታ ማጣጣም አንችልም። በራሳችን ስኬታችንን ማየት አንችልም። ሳገባ ኦኬ ሰው አገባች እንዲለኝ፣ ስራ ስጀምር ስራ እኮ አላት ለመባል በታሪክ እንዳትኖሩ። በቃ ይሄ ከአእምሯችን መፋቅ አለበት። ምንም ነገር ስታደርጉ መጀመሪያ ከራሳችሁ ኮንፈርት ጋር መሄድ የሚችል ለሰው ብላችሁ የምትኖሩ ከሆነ የሰውም እንትን እየጨመረ ነው የሚመጣው አይደለ? ተመረቅሽ፣ ስራ ላይሽም፣ አጋገባሽ፣ ማልወለድሽ፣ ማልደገምሽም በደንብ ይቀጥላል። አታቆሚም እንዴ ደግሞ ብዙም ስትወልዱ ምናምን። እና ይሄ የሰው ኮመንት ምንም ደንዳና መሆን አለባችሁ። ምንም የማይሰማችሁ ሰዎች መሆን አለባችሁ። አልጠቀመም ለማንም፣ ጭንቀት ነው የሚያወርሰን። ሀታ ለቤተሰብ ብላችሁ የምታደርጉት ነገር ቤተሰቦቼ እንዳይከፉ ምናምን ጥሩ ነው። ሀያ ኖሯችሁ መስመሩን በጠበቀ መልኩ ቤተሰባችሁን ለማስደሰት የምታደርጉት ነገር ጥሩ ነው። ግን አብሮ እናንተንም የሚያስደስት አብሮ እናንተንም እንትን የሚል መጀመሪያ የእናንተን ስኬት ምናምን የሚያስቀድም መሆን መቻል አለበት። እና ወላሂ ይሄ በጣም ትልቅ ሀሳብ ነው። ሊኡሊል አልባብ እንዳለው አላህ ሱብሓነሁ ወተዓላ ለአእምሮ ባልተቤቶች ለሚያስተነትኑ ሰዎች ይሄ ትልቅ ትምህርት ነው። ቲኔጆች በተለይ አሁን ሜቢ አንዳንድ ሰው ከተሳሳተ በኋላ ብዙ ነገር ሊማር ይችላል። ግን አሁን ይሄን ቮይስ የምትሰሙ ሰዎች ግዴታ እናንተ ላይ የሆነ ነገር እስኪደርስ መጠበቅ የለባችሁም። የትዳር ሀያታችሁን፣ የስራ ሀያታችሁን፣ አዲስ መጀመር የምትፈልጉትን ጥሩ ነገር ልባችሁ ደስ እያለው የሚመጣውን ነገር ራሳችሁ ጋር ማስቀመጥን መልመድ መቻል አለባችሁ። በአሁን ሰዓት የትኛው ሰው ነው ጤነኛ፣ የትኛው ሰው ነው ምንም የምናውቅበት ሰዓት የለም። ሰውን ሸክ ውስጥ እንድትገቡ አይደለም፣ ግን ለራሳችሁ በምትሰሩት ነገር ላይ እንትን እንዳይኖራችሁ። እንዴት ሰላም አለው መሰላችሁ? ኦኬ እንዲህ እኮ ከጨረሳችሁ በኋላ ጨረስን እኮ ምናምን ሲል ያ ሰላም ሐሲድን በዛ ሰዓት ወይኔ ቀድሜ ሳልሰማ ምናምን ይላል። ቁል ሙቱ ቢገይዚኩም እንላቸዋለን። እንደዚህ አይነት ሰዎችን ደግሞ በቁጭታችሁ ሙቱ ብለን እኛ ከአላህ ጋር ሚስጥራችንን አላህን እያማከርን እስቲኻራም እየሰገድን ዱዓ እያደረግንበት አላህ አንተው ነህ እያለን ሚስጥረኛችንን አላህ አድርገን ለስኬታችን ሰበብ በዚህ መልኩ ማድረስ መቻል አለብንና በህልም የተቀናበት ሰው ነው ነቢዩላህ ዩሱፍ። እንግዲህ በህልም ግን ምን ሆነ? ድሪም ህልም ራሱ አስቡት። ህልም ነው ወሳኙ ነገር እላለሁ እንደውም እኔ። ምክንያቱም ይሄን ልሰራ ነው ይሄን ላረግ ነው እኮ ጎል ነው አይደለ? ጎላችንን ነው ቀድመን እንነግራቸዋለን። ከዛ በኋላ በቃ በዛ ነው የሚመቀኙት። ግን ዞሮ ደግሞ አላህ ካለው ነገር ማምለጫ የለም። አላህን ከያዝን የማንም ሐሲድ አይንም በሉት ምንም ሊያጠቃን አይችልም። መድረስ ካለብን ቦታ አላህ ካስቀመጠልን እንደርሳለን። አላህን ይዘን ፍራቻ እንዲሰማንም አይደለም፣ ግን ጥንቃቄ ለማድረግ ያክል ነው። ሞሮፍ ደግሞ ኪታቡ ላይ ያነሳሁትን ሀሳብ አረበኛውን ከራሳችሁ ሀሳብ ልክ እኮ ነው እንደዚህ ምናምን ብላችሁ እዩት። ሰላም አለይኩም ወራህመቱላሂ ወበረካቱ።